እንግዲህ ዘፈኑን የዘፈነችው እህቶቼ ከክብሬ አንተ ትበልጥብኛለህ የሚል ሙዚቃ ነው እንግዲህ የዘፈነችለት ማለት ነው። አሁን ይቺ ሰው ወራዳ አይደለችም። በይኮ የእኛን ስድብ አንቺ ከቻልሽ እውነት የእኛን ስድብ አንቺ ከቻልሽ የእኛን ስድብ አንቺ ከተቋቋምሽ እንሞካከራታለን። ትሞክሪያለሽ፣ አንቺም ትሞክሪያታለሽ። እኔ ሁላችሁ የሩትም ልጅ ሆናችሁ የሄርሜየም ልጆች ሆናችሁ ሁላችሁም ምን ታደርጋላችሁ መሰላችሁ? ስትመጣ ተባብራችሁ ቻናሏን ሰማይ መስቀል እኮ ነው። ትንሽ እንኳን ከፍ ሳይል ማለት ነው። ሰማይ ስትሰቅሏት ሁለተኛ ሴት ይዞ አይመጣም አብርሃም። አሁን ግን እሰይያን እኛ ቀብራራያን እሰይያን ራሳችን እደግደግ ብለን ያሳደግነው ገጋ ዘንበል ዘንበል ላለኛ ነው ሎጋ። አያችሁ፣ እኔ ለአብርሃም ብዙ ታግነንለታል። ታሞ ብለን እውነት መስሎን ሁሉ ነገር እውነት መስሎን ብዙ ታገልንለት፣ ብዙ መስዋዕትነት ከፈል፣ ግን ፌክ ነበር። አያችሁ፣ የእኛ ትግል ውሃ በላው ማለት ነው። አሁን ደግሞ ይቺ ክብረ ቢስ ክብሯን ዝቅ አድርጋ ሄርሜላ እንደዛ ስትቀጠቀጥ፣ ሩታ እንደዛ ስትቀጠቀጥ እያየች ከክብሬ አንተ ትበልጥብኛለህ ብላ ደግሞ እየዘፈነች መጣች። ርካሽ ባይ ካኒ አትወጫትም አልኩሽ። አብርሃም ሩቲን አሰድበሃል፣ ይቅርታ ትላለህ ለሶስተኛ ለሁለተኛ ጊዜ። መጀመሪያ ፈጣሪህን፣ ከዛ ሩታን፣ ከዛ ደግሞ ተመልካቾችን። መስቀልም አላደረገችም፣ ሁሉንም ነገር አላደረገችም። በቃ ወተህ ማለት ነው። ወተህ የዛ ጊዜ ህዝቦች ይፋተዋል። ከአንተኛ ምንም ነገር አንፈልግም፣ ምንም ነገር የለንም ከአንተኛ። ገባህ አይደል? ስለዚህ አሁን አንተ ማድረግ ያለብህ ከላስ ይሄን ብቻ ነው፣ ይሄን ብቻ ገባህ? ስለዚህ ይሄ ነው በቃ። ስለዚህ አንተ ሌላ ሴት ይዘህ በመጣ ቁጥር ሩታ ዳይመንድ ትሆናታለች እንጂ ምንም የሚጎልባት የምትረክሰው ነገርም የላትም። ሀቂቀትን እውነት ለመናገር ከሆነ ማለት ነው። ግን አንተ የምታደርገው ስራ ጥሩ አይደለም። ለህዝብም የምታደርሰው ስራ ጥሩ አይደለም። ልጅቷ በዚህ ልክ እንድትወድቅ ልጅቷ እንድትረገጥ አድርጋል አብርሃም ማለት ነው። ድጋሚ አሁን ደግሞ በየአመቱ ፋሽን ይመስል ልብስ ይመስል ሴቶቹን መቀያየር፣ ሴቶቹን ማንጣት። አሁንም ደግሞ ድጋሚ ይቺ ትሰራለች። አሁንም ደግሞ ምን ይዘህ ትመጣለህ? ሴት ይዘህ ትመጣለህ። ይሄ የአንተን ትዳር አይበጠብጥም፣ የአንተን ስለ ልቦና አይሰብርም። ተዋቸው ሴቶቹን፣ ችግር የለም። ትታቸው የለ እንዴ? እነሱ ተፈተዋል። ምርጫ ውስጥ መግባትስ ምን አስፈለገ? አንተ አሁን ምርጫ ውስጥ ከሁለት ቀን በኋላ ጠብቁ ብለክ ሻንጣ ይዤ ሄዳለሁ ብለክ እዛ አሳፈራለሁ ብለክ ተቀበልነህ፣ እሱን ማምነንክ ለኬ ፌክ ነበር ማለት ነው። የአንተነትክን ሰላም ይሰጥሃል። መቼም አንዳንድ ጊዜ እስኪ ሰሞኑን ሀገሬን ይዤ እየመጣሁ ነው። ባይዘዊ በጎጃም ሚዲያም በማርቲም ይኸው ሀገሬን ይዤ እየመጣሁ ነው። አንዳንዴ እኔ እስኪ ይሄን ብዬ እኮ ነው ጋይስ፣ ይሻላል ብዬ እኮ ነው። ምን ላድርግ ብላችሁ ነው። እና በጣም የሚገርም ነገር ነው የተደረገ ያለው። ህዝብን የሚበክል፣ ህዝብን የሚጎዳ፣ ህዝብን የሚገድል፣ ህዝብን ቁሽሽ የሚያደርግ፣ ህዝብን ዝቅ የሚያደርግ ቪዲዮ መሰራቱ ተገቢ ነው ብዬ አላስብም እውነት ለመናገር። ስለዚህ ህዝብን እየበከልክ ነው፣ ልታቆም ይገባሃል። በእንደዚህ አይነት ደረጃ አንድ ሰው ቤት ውስጥ 3 4 5 6 ሴቶች ይዞ መጥቶ እንዲያተራምስ እያደረክ ነው። ገባህ? ስለዚህ አሁን ይሄን ነገር ልጅቷንም ሆነ ለማናደድ እንደዚህ ሌላ ሴት ከአንተ ከንፈር ለከንፈር ስትሳሳም ወይ ጉንጭ ለጉንጭ ትትሞጫሞጭ እውነት አይሰማችሁም? እህቶች እስኪ ንገሩኝ። ሩታ በጣም ቻይ ሴት እኮ ናት። በጣም ቻይ ሴት ማለት ሩታ ናት። ምንም ከጀርባ ብትኖርም አብራ ብትመጣም አብራ ብትሰራም እኔ አልችልም። እኔ ቅርታ አርጉልኝ። እኔ የእናቴን አባቴን ልጅም የእሱን የእናት አባቶቹ ልጅም እኔ ስም አልፈልግም። ሰላም እንዴት ነሽ ምናምን ብሎ በቃ ሰላም ናችሁ ብሎ ሰላምታ ያቀርባል እንጂ አልፈልግም። እናት አባቱ ሊመታኔ እንደዚህ ልሞጭጭክ እንደዚህ ለተሻሸበት ወላሂ አልፈቀድ አንገቷን ብዬ እዛው እሱንም አንገቱ መጀመሪያ እሱን ነው የምመታው። እሱን ነው መጀመሪያ የምመታው። እኔ የሰው ልጅ አልማታም። ለምን በጌ እሱን አንገቱን እዛው በበርበሬ መጀመሪያ በበርበሬ በጆክ በጥብጬ ፊቱ ላይ ደፍቼ ከዛም በኋላ በቃ ፈርዴን አነሳለሁ ማለት ነው። አለበለዚያ በሽጉጥ ብዬ አንገቱን ደፍቼ እዛ እውነቴን ነው የምልህ። ቀሰመን ብላሂ አዚም ነው የምላችሁ። በሽጉጥ አልኳችሁ። አንገቱን እዛችሁ ደጃፍ ላይ ሲወጣ ደፍቼ ከዛም በኋላ ፈርዴን አነሳለሁ። የሚያስረኝም የለም። አንጀቴ እየተቃጠለ ለምን እንደዚህ አድርግ እያልኩ ሳይሆን ሩቴ አንቺ በቃ ራሽን ጠብቄ ነው። ራሽን ጠብቄ ልጅሽን ይዘሽ እስቲ ኮራ ቀብረር በሉ እስኪ። ሄርሜላም አንቺን በአንድ ላይ ሁኑ ስሩና እስኪ ሰው ያልተቀበላችሁ እንደሆኑ የኔ ጥያቄ
ታውት በቃ እስኪ አሁን ከህይወቴ ውጡ ብሏችኋል አይደል? እንዳትደርሱ አንሰራም እንደዚህ ብለህናል በሉ እስኪ ህዝብንም እናንተ ወደሶቻችሁንም ፋሚሊዎቻችሁንም እውነት የምታከብሩ ከሆነ እስኪ ታውትና ሩታ በሱ ቻናል አንድ ቀን ቀሪና በአብርሃም ቻናል እስኪ አብርሃም ቻናል አንዳንድ ጊዜ ሀቃቀን እንናገር፣ ነጭ እንናገር። ማን ነው እንጀራው? መጀመሪያ እንጀራው ማን ነው? ሩታ ናት። ሩታ ጋሽዬም እኮ ጀበላሃሩ አይታችኋቸዋል። ጋሽዬን ራሱ ጋሽዬት እንደ የድሮውንና የዛሬውን ፎቶ እስኪ ጋሽዬን እንኳዋቸው ጀበላ ህለዋል እኮ ተራራ ጀበል እኮ ጎራ ህለዋል እኮ ጋሽዬ ራሱ ወትናየት ማሻአላ በሏቸው። አብርሃም ምን አሏል? ቂጡ ራሱ አይታችሁታል። እየተንቀጠቀጠ የሴት ቅጥ እየተንቀጠቀጠ ይሄ መታት ተደርጎበትማ ብሎ ተደብቆ ሩታ በደንብ ቀልበዋለች። በቃ በደንብ ስጋውን ጥብሱን ምናምን ቁጮውን ስላለችው ቂጡ ተንቀጠቀጠ። ያ ነው ለሷ ውለታዋ፣ ያ ነው ለሷ ምላሿ። ቤት ውስጥ አግሮን ከምታጥባትኝ ሶሻል ሚዲያ ውስጥ ወጥተህ ሩታዬ ይቅርታ፣ አዎ ለስራ ብለን ነው ምናምን ብለህ ህዝቡን ብታስደስተው ምን ችግር አለው? ይህንን ብትል እኮ ህዝቡ ምንም ከአንተ ሞራን የሚቀንሰው ነገር የለም። እንገረህ አንተ ግን ሴት ልጅ ባሪያ ሆኖ እንዲኖር አብርሃም ሴት ልጅ ባሪያ ሆኖ እኔ በጣም አንጀት የተንሰፈሰፈ ወላሂ ነው የምላችሁ። ልጁን ይዛ ውድቅ ብላ ውይ ያ ቪዲዮ ነው እኔ በጣም ያንቀጠቀጠኝ። ያንን ቪዲዮ በተለይ ኪራይ ቤት ብታደርገው በጣም ጥሩ ነው። እኔ እውነቴን ነው የምነግርህ። ምንም አይሰራልህም፣ ምንም አያደርግልህም። ተው የሴቶችን ባታው ተው፣ ከሴቶችን ባተጠበቅ ተው። አመት ሙሉ ሄርሜላን አስቀጠቀጥክ አብርሃም። አሁን ከጨዋታ ውጭ ከጀርባ አረክ። ሩታማ መቼም ተሸክማለች እኮ እሳት እኮ ነው የተሸከመችው። ምን ይሰራል እንደዚህ? እስኪ እነ ረሞናያቸው እስኪ እነ ልጅ ቶፊቅን በቃን ብለው ይኸው እነ ልጅ ቶፊቅ እነ መሪና ጋር ከአመት ነው የተወኑት ትተው አሁን ደግሞ እሷና ቀለበት ምናምን የሚለው ዝም ብሎ ነው እንጂ ሚስቱ ናት። እርጉዝ ናት ሲጀምር እሷ ድሮ ሚስቱ ናት ሀቀቀተን ማለት ነው። ያው ለስራ ብለው ነው እንጂ እንደዚህ የሚሆኑት። አሁን እሱም ተጨመላለቀ፣ ኬኩን ሰበረ ምናምን እንቧ ከራዩ ደግሞ ይሄ የወደቀ ሬሳ ማለት ነው። ድሮ እኮ ነው የተው ዩቱብን መስራቱን። አሁንም ደግሞ ሊያስመስል መጣ። አንድ ደግሞ ጨምላቃለ ባንት ይዞ ምናምን የሚጨማለቅ ሲያዩት ያላማረ ሲበሉ ቅር ይላል። አይኑ ምናምን ሹንዱር ያለ ወይ ሚስቲቱ አታምር ወይ እሷ ያምር። ምን አይነት ለህዝብ ቪዲዮ እኔ የኢትዮጵያ ዩቱበሮች እጃችሁን ይቆለሽ ከሴቶቹ ውጭ። እውነቴን ነው። በተለይ ወንዶቹ ሴት ልጅ እንዲረክስ እያደረጋችሁ የምትሰሩት ስራ የእውነት አፋችሁን ይሰብስበው። አትብሉት የሰበሰባችሁትን ገንዘብ። እኔ እውነቴን ነው የምነግራችሁ። የማጠግቡ ሆዳሞች፣ ሆዳደሮች ማለት ነው። በሴት ልጅ ላይ የምትነግዱ አንዱ የሌላችሁ እንደዚህ ያለ ሄርሜላ እንደዚህ ያለ ሩቲ እንደዚህ ያለ እየመጡ ሄርሜላ እንደዚህ ብላ በሩታ እንደዚህ። ማንኛችሁም ወንዶች እነሱን ተገናርጋችሁ ነው መፋመሱት እና የምበሉት። እናንተ ቀጣፊዎች አውቀንባችኋል። አሁን ላይ ሁሉም ሰው ነቅቶባችኋል። ማንም የሚሸወድ የለም በእናንተ። ሰብስክራይብ ላይክ አድርጉኝ እህቶቼ፣ ሁላችሁም ሰብሰብ በሉ።